ብላችሁ አስቡን። ከአቅማችን በላይ ናችሁ እናንተ። ይህን የመሰለ ሕዝብ አብልቶ አጠጥቶ አባቴ እግዚአብሔር ይስጥልን አስቸገርኩት ሰዓቶትን አቃጠልኩቦት ብሎ መርቆ የሚሰድ ሕዝብ የት ይገኛል? ባታውቁን አይገርመንም ነበር። የፈጣሪያችንን ያህል ታውቁናላችሁ። ዛሬም ግን የእኛን ቡራኬ ትቀበላላችሁ። ጽድቅና ኩነኔውን የሚያውቀው ባለቤቱ ነው። ቢያንስ ይህንን ሕዝብ ተኝቶ እንዲያድር ማድረግ አለብን። ከዚህ በኋላ የእኛ የአገልጋዮች ዕዳ የግል ኃጢአታችን ብቻ አይደለም። የዚህ ሕዝብ የዋህነት ራሱ እንዲጸጥ ብሎ የሚሰማ የተጠማ ሕዝብ፣ የተረጋጋ ሕዝብ ለምን እንዳመነ ለምን እንደተጠመቀ ባሪያ እግዚአብሔር ለምን እንደተፈጠረ የሚያውቅ የከበረ ሕዝብ፣ ድንግል ማርያም እናቱ የሆነችለት ሕዝብ፣ የምህረት ቃል ኪዳን የተገባለት ሕዝብ፣ 24 ሰዓት በቅዱሳን መላእክት የተከበበ ጥበቃ ከለላ ስር የሆነ ሕዝብ፣ በቅዱሳን አማላጅነት እንደ ደመና የተከበበ ሕዝብ፣ 24 ሰዓት የእናት ምልጃ የሚቀርብለት ሕዝብ። ክብርና ምስጋና ለአምላካችን ይሁን። በምትጾሙበት ጊዜ እንደ ግብዞች እንዳትጾሙ፣ በከንቱ እንዳትደክሙ፣ እኔ አልቀበልም ይላል እግዚአብሔር። እኔ አልሰማም። እንደ ግብዞች ከጸለያችሁ፣ እንደ ግብዞች ከጾማችሁ፣ እንደ ግብዞች ከመጸወታችሁ አልሰማም። ራሳችሁን እንደ መስታወት ይዩበት። ምእመናን በዳር ያላችሁ ጨለማው ውስጥ ያላችሁ ምእመናን ሰላም ለኪ ድገሙ፣ ሰላም ለኪ ድገሙ። የመጣችሁበትን ቦታ አስረስቶ ሰይጣን ተራ ነገር እንድታወሩ እንዳያደርጋችሁ ወደ ብርሃን ሁኑ። እናንተ ውሉደ ብርሃን ናችሁ። ቤተ ክርስቲያኒቷ አቅሟ የፈቀደውን ያህል አድርጋ ነገሮችን ሁሉ አዘጋጅታለች። ግብዞች ማለት እነማን እንደሆኑ ታውቃላችሁ? ይጾማሉ እኮ ከእንጀራ ይጾማሉ። በዚህ ችግር የለባቸውም። ምላሳቸው ግን የሚናገረውን አያውቁም። አስበው አይናገሩም። ለተናገሩት ማብራሪያ አይሰጡም። እነዚህ ግብዞች ናቸው ወገኖች። ግብዞች በጾም ወራት የሚያዩትን አይመርጡም። የሚሄዱበትን ቦታ አይመርጡም። ልክ እናንተ እንዲህ መርጣችሁ የተቀደሰውን ተራራ እንደመጣችሁ ያደርጉ። አዎ ግብዞች ብዙ መገለጫ አላቸው። አልቀበልም አለ። እስመ እሙንቱ ይትመጸለው ወይቆጽሩ ገጾሙ ወያማስቡ። ጾሚ መባል ይፈልጋሉ። ከመ ያእምር ሰብእ ከመ ጾሙ። እናሳትሉኝ እንደሆነ አማን እብለክሙ ሀብሉ እሴቶሙ። ከጾሙ በኋላ ከጸለዩ በኋላ ከመጸወቱ በኋላ የጾምን በረከት የምጽዋትን በረከት የጸሎትን በረከት ሳይቀበሉ ቀሩ ብዬ በእውነት እነግራቸዋለሁ። በእውነት እነግራቸዋለሁ። የተከበራችሁ ኦርቶዶክሳውያን የጀመርነው አብይ ጾም የሞት ሽረት ጾማችን ነው። እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ሕዝብ ለመጡብን ችግሮች ማጣፊያው ላጠረን ችግር ቁጭ ብለን ሰቅለነው ማውረድ ለተሳነን ችግር መፍትሄ የምናገኝበት ከእግዚአብሔር ጋር የምንታረቅበት በግብዝነት ከጾምነው ግን ከዚህ በላይ ሌላ መጥፎ ነገር የምንሰማበት ይሆናል። መሐሪው አምላክ ግን እንደ ትናንትናው በተለምዶ ጨርሰነው ዛሬም ዘመናችን በከንቱ እንዳያልቅ ፈለገና በዛሬው ምሽት እናንተ ኦርቶዶክሳውያን በጾም በሱባኤ ያላችሁ እግዚአብሔርን ምሕረት እየጠየቃችሁ ያላችሁ እንደ ግብዞች እንዳትጾሙና በከንቱ እንዳትደክሙ። ግብዞች
እስከ 11 ይጾማሉ። ግን የተጣሉት ሰው አለ፣ የሚረግሙት ሰው አለ። እንደዚህ ያለ ጾም እግዚአብሔር አይቀበልም ወገኖቼ። ሰምታችኋል? አንዱ ሰው ያደረገውን ተራ ወሬ ይመስላል። ሰው ሊገል እየሄደ ሚስቱ ተንበርክካ ለመነችው፣ እባክህ ጌታዬ፣ ባሪያ እግዚአብሔር የተፈጠረ ሰው ለምን ትገላለህ? ተይኝ እባክሽ ብሎ እምቢ ብሎ ወጣ። ከአቅሟ በላይ ሲሆን ባለቤቱ ባይሆን ዓርብ ቀን ነው ይሄ የሚሆነው፣ ባይሆን ቁርስ በልተው ሂድ አለችው። በስመ አብ ብሎ አማተበባት። አንቺ እንዴት በዓርቡ እንጀራ ብላ ትይኛለሽ? ምን ሊያደርግ እየሄደ ነው? ግብዝነት ማለት እኮ ይሄ ነው። ኢየሱስ ክርስቶስ የተጸየፈው ይሄንን ነው። ሕንፃ እግዚአብሔር ሊያፈርስ እየሄደ እንጀራ መብላትን ተጸየፈ። መብል ለከርስ ወከርስኒ ለመብል ወእግዚአብሔር ይስዕሮሙ ለክልኤሆሙ። ሆድ ለመብል ተፈጠረ፣ መብል ለሆድ ተፈጠረ። ሁለቱም ያልፋሉ ወገኖቼ። ከዚህ በላይ ጾም ይጠበቅብናል። አማንብለክሙ ሀብሉ ሴቶሙ። እንዲህ ያለ ጾም የሚጾሙ ዋጋቸውን አጡ። አልቀበልም። በቂም በበቀል ሁነው ጸሎት የሚያደርጉትን ጸሎት አልቀበልም። ለምን? ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ እስመ ዘያነብር ቂመ ወበቀለ ውስተ ልቡ ኢውክፍት ጸሎቱ ቅድመ እግዚአብሔር አልሰማም ማለት። እባካችሁ እንታረቅና ይቅርታና ውርድና የምድራችንን እንጹምና እግዚአብሔር ምሕረቱን ይላክልን። የባህር ማዶ ጠላት ሳይመጣ ዝርዝር ቀጭተው አፈር ፈጭተው ውሃ ተራጭተው ያደጉ በታሪክ ላይ ተዘርተው በታሪክ ላይ የበቀሉ ሀበሾች እርስ በርሳቸው ተባልተው አለቁ ቢባል ማን ያምናል? ሀበሻ የሰው መጀመሪያ፣ ሀበሻ የሰው መጨረሻ። በትናንትናው ገናና ታሪካችን የሰው መጀመሪያ የባህር ማዶ ጠላት ሲመጣ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን የመከትንበት ያ የሰው መጀመሪያ ያስባለን። ወገኖቼ እርስ በርሳችን የተባላንበት ዘመናችን የሰው መጨረሻ ያስባለን። እንደኛ እድለኛ ማን ነበረ? እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባት ኢትዮጵያ ምድር ሰኩኖ ከመፈጠር በላይ ክብር አለ እንዴ? ታቦተ ጽዮንን ግማደ መስቀሉን በወዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን አድርሳ የእግዚአብሔርን ጸጋና በረከት ስትቀበል የኖረች የአፍሪካ ጽላት የዓለም ቤተ መቅደስ ኢትዮጵያ የተዋህዶ እምነት አማኝ ከመሆን በላይ ምን ክብር ነበረ? መጀመሪያ ክብራችንን እንወቀው። እግዚአብሔር ምን ያህል እንዳከበረን ማመልከቻ ሳናስገባ ባሪያው በአምሳሉ ፈጠረን። ጠላቶቹ ሳለን በልጁ ሞት ታረቀን። እግዚአብሔር አንዱን ልጁን ሰጠን አለን። እግዚአብሔር ወልድ ራሱን በመስቀል ላይ ሰጠ። ልብሱን ተገፈፈና የብርሃን ልብስ አለበሰን። የፊጥኝ ታሰረና ለዘላለም ነፃ ወጣን። 30 ብር ተሸጠና በደሙ ገዛን። ይሄ ይረሳል ምዕመናን? ከወንበዴዎች ጋር ተቆጠረና ከቅዱሳን ጋር እንድንቆጠር አደለን። ምራቅ ተተፍቶበት በደሙ አጠበን። የፊጥኝ ታስሮ ነፃ ወጣን። ወድቆ አነሳን። ተጠማሁ ብሎ አረካን። ተርቦ አጠገበን። ሙቶ ሕያዋን አደረገን። ይህ መስቀሉ ላይ ፍቅሩ በአእምሯችን ሲቀረጽ ዓለም ትንሽ ናት ምዕመናን። ባልንጀራችንን የሀገራችንን ልጅ ያስቀየምንባት ዓለም ትልቁና የምትታይ መሬት ላይ ሆነን ስናያት ነው።
የአዲስ አበባ ፎቆች ወደ ላይ ስናያቸው ያስጎመጃሉ። አንዱን የኔ ባደረገው ያስብላሉ። ለምን? መሬት ላይ ነና። በአውሮፕላን ሆነን ዘቅዝቀን ስናያቸው ግን ትንንሾች ናቸው። ለምን? በሰማይ ነዋ ያለን። ኦ አንትሙ ሕዝበ ክርስቲያን በሰማይ ይሃሉ ልብክሙ። በሰማያዊ ቅኝት በሰማያዊ አኗኗር ስንኖር የምንጣላባት ዓለም ትንሽ ናት። ለሚቀር ዓለም ለሚያልፍ ጊዜ የሀገራችን ልጅ ሰውን አታስቀይሙ። ግብዝነት ማለት ባልንጀራን ማስቀየም ነው። ከዚያ እንዲህ ያደረገና ከወቀሰን በኋላ እንዴት አድርገን ብንጾም ነው የጾምን ሙሉ ዋጋ ብንቀበል? እንዴት አድርገን ብንጸልይ? እንዴት አድርገን መንፈሳዊ ተሳትፎ ብናደርግ ትሉኝ እንደሆነ ይልና መፍትሄውን የማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ ጽፎታል። ማቴዎስ ጽፎታል። የጌታን ቃል ልጆቻችሁን አስነብቧቸው። እቤታቸው ስትሄዱ መጽሐፍ ቅዱስ አስነብቧቸው። ልጆቻችንን ዓለም እንዳይበላብን እባካችሁ ስራ እንስራ። ትዳራችን ይባረክ። በትዳራችን ታማኞች እንሆን። ልጆቻችንን ኦርቶዶክሳውያን ኢትዮጵያውያን አድርገን እናሳድግ። የተቃጣው ነገር ቀላል እንዳይመስላችሁ። እድሜ ለምዕራባውያን፣ እድሜ ለአውሮፓውያን 24 ሰዓት ሰርተው ሀገራቸውን አሳድገው ጨረቃ ከረገጡ በኋላ የአፍሪካ ወጣት ሰርቶ እንዳይበላ እዚህ ግባ የማይባልም ፊልም ሰርተው ፈንድ ያደርጉለታል። የዋሁ አበሻ የሰለጠንኩ መስሎት የእነሱን የማይረባ ነገር ሲያይ አምሽቶ አባታችን ሆይ ሳይል ይተኛል። ሲፈራገጥ ይነጋለታል። ሶሻል ሚዲያው ልጆቻችንን እንዳይቀማን የአጭር ጊዜ የረጅም ጊዜ እቅድ አውጥተን መነጋገር አለብን። ምዕመናን አባቶቻችን ነፍሳቸውን አስይዘው በትርፋቸው ሳይሆን በአይነታቸው ያገለገሏትን ቤተ ክርስቲያን የሚረከብ ትውልድ እንዲነሳ እንዴት አድርገን ብንጾም ነው አሉት። አንትሙሰ የጾምን ዋጋ እናግኝ ካላችሁ አለ። ስሙኝ፣ አንትሙሰ ሶበ ትጸውሙ በምትጾሙበት ጊዜ ቅቡ ርእሰክሙ ወሕጽቡ ገጸክሙ፣ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። ምን ማለት ነው ምዕመናን? አሁን መጽሐፍ ቅዱስ አይተረጎምም ይሉናል። ካልተተረጎመ ልንቀባ ነው? ልንቀባ ነው ወይ? በጾሙ ምድር ኢየሱስ ክርስቶስ ደግሞ ተቀቡ ብሏል። እኛ መጻሕፍት ይተረጎማሉ ብለን እናምናለን። ካልተተረጎሙ ራሳችሁን ተቀቡ ምን ይሆናል? መጻሕፍት መተርጎም ብቻ አይደለም። መምህራን ከሌሉ መጻሕፍት እርስ በርሳቸው ጦርነት ሁሉ ይገጥማሉ። መልአከ ገነት የኔታ ገብረ ሥላሴ የሰዋስወ ብርሃኑ የአራቱ ጉባኤያት መምህር በረከታቸው ይድረሰን ሲሞቱ ብፁዕ አቡነ እንድርያስ የሚባሉ ሊቀ ጳጳስ የምታውቋቸው የቀብራቸው ላይ መጻሕፍት እመተባሱ ያስታርቅመኑ ብለው ተከሉ። ሰውና ሰው ሲጣላ ሽማግሌ ያስታርቀዋል። እንደናንተ ያለ አይናማ ሊቃውንት ሲሞቱ መጻሕፍት የተጣሉለት ማን ሊያስታርቃቸው ነው ብለው ተቀኝተው በዚያው ስብከት ሰጡ። መጻሕፍት ይታረቃሉ፣ መጻሕፍት ይተረጎማሉ። በዚህ መሰረት ኢየሱስ ክርስቶስ የጾምን ሙሉ ዋጋ እንድትቀበሉ ራሳችሁን ተቀቡ ሲል ምን ማለት ነው ሲባል ቅብ እይራቀ ቅብሰ ፍቅረ ደቂቀ ጓለመያ ራሳችሁን ተቀቡ ማለት ባልንጀራችሁን እየወደዳችሁ በትህትና ሆናችሁ
ባልንጀራችሁን እየወደዳችሁ እየረዳችሁ እያገዛችሁ አሁን በእግርም በመኪናም ይህን ተራራ የወጣችሁ ምዕመናን ታላቁን አብይ ጾም እየጾምን ነው። በምሳ እንለያይ ይሆናል እንጂ ሁላችንም ቁርስ አንብላ። በጾሙ ምክንያት የዘለልነው ቁርሳችን ሲከማች ቆይቶ በግ ዶሮ ከገዛንበት እንደ ግብዞች ጾማችሁ የሚያስብል ይሄ ነው። እውነት እላችኋለሁ። ስለዚህ ምንድነው ማድረግ ያለብን? ራሳችሁን ተቀቡ ተብለን የለ በጾሙ ምክንያት የዘለልነው ቁርሳችን 55 ቀን ተሰልቶ ከቤታችን ወጥቶ ዓይናቸው ለፈረጠባቸው እጅ እግራቸው ለተቆረጠባቸው እንደ ሰው ለመኖር ተፈጥረው እንደ ሰው መኖር ላቃታቸው መሰጠት አለበት። ራሳችሁን ተቀቡ ማለት እሱ ነው። ምዕመናን ባልንጀራችሁን እርዱ። አንድ ነገር ልንገራችሁ። ባሪያ እግዚአብሔር የተፈጠሩ አቅም ያጠራቸው መኖር የከበዳቸው እየለመኑን እባክህ እኔ ኪዳነ ምሕረት ኪዳነ አድርስ ማሬ ልቆም ነው ብለን ጆሮ ዳባ ልበስ ብለን ትተናቸው መተን ቤተ መቅደስ ውስጥ እግዚአብሔር የለም። ከማንም ጋር መከራከር ይችላል። እግዚአብሔር እሱንማ ዘያአሲቶ ካፊ በነቢያን አድሮ የሚለምን አምላክ በባለጸጎች አድሮ የሚሰጠውን ጌታማ እየለመነው ትተነው መተናል። እግዚአብሔር እዚህ የለም። እግዚአብሔርን መኖሩ ላይ የምናገኘው እንደኛ ባሪያ እግዚአብሔር የተፈጠረውን ወንድማችንን አግዘ ነው ስንመጣ እግዚአብሔር አለ። ወገኖች እዛ የተቀመጡ ሰዎች ብር ብቻ አይደለም የሚፈልጉ፣ ስናነጋግራቸው ይድናሉ። አይዟችሁ ስንላቸው ደስ ይላቸዋል። አንድ ጊዜ ደግፈኝና ሽንቴን ልክፈል ሊሆን ይችላል፣ አልሰማናቸው። ይህችን 5 ብር ሙዳ የምጽዋት ክተትልኝ ሊሆን ይችላል። እኛ የለመኑን መስሎን ትተናቸው እንመጣለን። በዚህ የተነሳ እግዚአብሔርን በቅርብ ሳናገኘው ዘመናችን ሩጥ ለችግሮቻችን መፍትሄ እናገኛለን ስንል እየቆየ እያገረሸ ያለን እየተወደሰ እየተቀደሰ እየተሰበከ በተለያየ ተሰጦ በተለያየ ዝግጅት አገልግሎቱ እየተሰጠ ማግኘት መመዝገብ ያለብንን ያህል ውጤት ግን ማሳየት አልቻለም። እንዲህ ያሉ ትምህርቶች ሲሰጡ የበረታችሁ የጠነከራችሁ ክርስቲያናዊ ግዴታችሁን በደንብ የምትወጡ ሰዎች እናንተ በጸሎት አስቡን፣ በርቱ። ሹተላዩ ዘመናችን እንዳይበላችሁ ፍጻሜያችሁን ያሳምርላችሁ። ለእናንተ ልንበሉላቸው ልንል አልመጣንም። እኛ የመጣን ለኔ ቢጤዎች ለተዘናጉ አይዟችሁን በርታ፣ ዓለም ያኛውን ዓለም እንዳትቀማን፣ በጊዜያዊው ዓለም ዘላለማዊ ዓለም እንዳናጣ፣ በሰይጣን ሴራ እግዚአብሔር እንዳይጣላን በርቱ ጠንክሩ ለማለት ነው። ወገኖቼ ገበሬ ሲያርስ የሚስበው በሬ ላይ ጅራት ያጨዋል። ምን ማለት ነው? እየሳበ ከሆነ ለምን አጨውበት? የበለጠ እንዲስብ አይዞ እየሳብክ ነው በርታ ማለት ነው። ይሄ ጮት ከእሱ አንጻር የሚተረጎም ነው። ራሳችሁን ተቀቡ፣ ባልንጀራችሁን እርዱ። በጾም ምክንያት የዘለላችሁን ምሳ ቁርስ አውጡ፣ አግዙ፣ ደግፉ። እኛን ሌላ ሰው ረድቶን እዚህ ደርሰናል። እኛ ደግሞ ሌሎችን መርዳት አለብን። ወገኖቼ እኛ የቤት ሥራ መንገድ ላይ የተቀመጡት ብቻ አይደሉም። ለምነው እንዳይበሉ አፍረው የሚበሉት አጥተው በሞትና በሕይወት መካከል ያሉ ጎረቤቶች አሉ። ጠይቋቸው፣ አይዟችሁ በሏቸው። ድቅድቁን ጨለማ በብርሃን የሚተካ አምላክ ዓመተ ፍዳ ዓመተ ኩነኔን በዓመተ ምሕረት የለወጠ ጌታ ሚጠትን ጽዋዌን በሚጠት የለወጠ አምላክ እንባችንን ስለሚያብስ በሐዘን የተቀጠቀጣችሁ በደዌ የከረመባችሁ እንዳትናገሩት ከብዷችሁ እንዳትሸከሙት ከብዷችሁ እንዳትናገሩት አፍራችሁ ደክማችሁ በሰራችሁት ቤት
እናርፍበታለን ብላችሁ በጀመራችሁ ትዳር ሰላም የሰማይ ያህል የራቃችሁ ምዕመናን አይዟችሁ፣ እግዚአብሔር መሐሪ ነው፣ ይመጣል፣ ጠብቁት። የብርሃን አምላክ መጽሐፉን ከ40 ዓመት በኋላ የጎበኘ ጌታ የሁላችንንም ቤት መጎብኘቱ ስለማይቀር እግዚአብሔርን ጠብቁት። ድንግል ማርያም ለልጇ ለወዳጇ አሳስባ የእኛን እንባ ይታበሳል። ምዕመናን አይዟችሁ። እኛ መቼም ምን አለፋችሁ ሙቶ ያዳነንን አምላክ ትተን በኢየሱስ ክርስቶስ ድል ሆኖ ወደ ጥልቁ የተጣለውን ሰይጣን አክቲቭ አድርገን ልናሳያቸው አንችልም። ይሄ የአዲስ ኪዳን አስተምሮ አይደለም። ኦልሬዲ ሰይጣን ድል ሆኖ ወደ ጥልቁ ተጥሏል። ያንን ያደረገ ኢየሱስ ክርስቶስ ችግራችንን ያስወግዳል ብለን እንነግራቸዋለን። ክብራችሁን አውቃችሁ ነው ሱባኤ መግባት። ራሳችሁን ተቀቡ፣ ባልንጀራችሁን እየወደዳችሁ። ይሁላችሁ ምዕመናን፣ ክርስትና ማለት እግዚአብሔር የእኛን ቤት ሊሰራ እኛ የባልንጀሮቻችንን ቤት ልንሰራ የተጠራንበት ሕይወት ነው። ይሰማችኋል አይደል ምዕመናን? አይገርማችሁም? ክርስቲያናዊ ስነ ምግባራት አያስፈልግም ይሉናል እንጂ የእኛ አባት ኢየሱስ ክርስቶስ ዳግመኛ ሲመጣ እናንተ በእኔ ያመናችሁ የአባቴ ቡሩካን ነው የሚል እንዴ? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል። ብቻ ምን አለፋችሁ በአዲስ ኪዳን መንግሥተ ሰማያት የምንገባበት ጉዳይ በባልንጀራችን ሕይወት ውስጥ ተቀብሯል። ዳግመኛ ሲመጣ የሚጠይቀን ራሳችሁን ተቀቡ ብሎ ያስተማረውን ትምህርት ነው። ራሳችሁን ተቀቡ፣ ባልንጀራችሁን እርዱ አለ። ዳግመኛ ሲመጣን ብራብ አበላችሁኝ። የት አግኝተን? ዘለቀሆ ለነዳይነ ለቀሆ ለእግዚአብሔር። ችግረኛውን የረዳ ማንን ረዳ? ምዕመናን እግዚአብሔርን ረዳ። ትሕትናን ያዟል። ራሳችሁን ተቀቡ፣ ፍቅረ ቢጽ፣ ትሕትና፣ ፊታችሁን ታጠቡ፣ ንጽሕና፣ አንባ ንስሐ። 4 ነገሮች ያስፈልጋሉ። የጾምን ሙሉ ዋጋ ለማግኘት ፍቅረ ቢጽ ያስፈልጋል። ባልንጀራን ማገዝ፣ መደገፍ፣ ምክር መስጠት። ትሕትና ያስፈልጋል። ፊታችሁን ታጠቡ፣ ንጽሕና ያስፈልጋል። አንባ ንስሐ፣ ሞተ ወልደ እግዚአብሔርን ማሰብ፣ ለእኛ ብሎ የሞተውን አምላክ ማሰብ። አይገርማችሁም? እኛ እንፈለጣለን፣ እንቆረጣለን። ሰማይንና ምድርን ፈጥሮ የሚገዛ አምላክ 40 መዓልት 40 ሌሊት ጾመ። 40 መዓልት 40 ሌሊት ጾመ። ተራበ፣ ተጠማ። የእኛ የነፍስ ረሃብ እንዲርቅ ተራበ። የነፍስ ጥማት እንዲርቅ ተጠማ። አንባ ንስሐ ማለት እሱ ነው። በየስብከታችን በስርዓትም ቢሆን እያመጣን የምንሰብከው ነገረ መስቀሉ በአብይ ጾም ይፈልጋል። ግፋ ሰማዕታት፣ ሞተ ወልደ እግዚአብሔር፣ የራስን ኃጢአት እያሰቡ ማዘን ማልቀስ ያስፈልጋል። በእኛ ቤተ ክርስቲያን አስተምሮ መሰረት ስለ ጾም ስናስተምር ባለቤቱ ኢየሱስ ክርስቶስ በዮሐንስ ከተጠመቀ በኋላ የሥራው መጀመሪያ ያደረገው ስለሆነ በቤተ ክርስቲያናችን አተረጓጎም መሰረት የኢየሱስ ክርስቶስ የሥራ መጀመሪያ ስለሆነ ጾም ሰው ሰራሽ ሳይሆን እግዚአብሔር ሰራሽ ነው ተብሎ ይታመናል። እስመ ጾምማ ለጸሎት ወህታ ለአርምሞ ወጥንተ ኩሉ ገድል ሰናይት ወነቃለ አንብብ። የሥራ ሁሉ መጀመሪያ። መምህራን ይህን ትምህርት ጥንታዊ ሊያረጉት ሲፈልጉ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17ን ይጠቅሳሉ። አዳምን በገነት እግዚአብሔር አትብላ ብሎታል።
ይህን ዕፀ በለስ አትብላ የሕግ ምልክት መስጫ ብቻ አይደለም። አትብላ ያልኩህ ትሞታለህ ብዬ ነው። ስትበላ ትሞታለህ፣ ካልበላ ትድናለህ። ጾምን እያለማመደው ነበር ብለው መምህራን አትብላ ተብሎ የሕግ ምልክት ሆኖ ከተሰጠበት ጊዜ ጀምሮ ሃይማኖት ባለበት ሁሉ ጾም አለ ብላ የኛ ቤተ ክርስቲያን ታምናለች። ፈረስ የሚጋልብ ሰው በፈረሱ ሊያዝዝ ከፈለገ ልጓም ግድ ነው። ካልሆነ ልጓም የሌለው ፈረስ አዛዡ ጋላቢው ሳይሆን ተጋላቢው ይሆናል። በክርስትና ሕይወት የሚኖር ሰው በስጋው ሊያዝዝ ከፈለገ ጾም ፍቱን መድኃኒት ነው። ምዕመናን እንደኔ ወፈር ያሉ ሰዎች ወደ ሐኪም ቤት ሲሄዱ ወደ ሌላ ሪፈር የተጻፈልን እንዳይመስላችሁ፣ ጾም ነው የታዘዘልን። መድኃኒተ ሥጋ ወነፍስ ነው ጾም። መድኃኒተ ሥጋ ወነፍስ ነው። ዲማ ቅዱስ ጊዮርጊስ ስንማር የኔታ ዘወልደ ማርያም የሚባሉ ትልቅ መምህር የነ ብፁዕ አቡነ ዘካርያስ ጓደኛ ናቸው። በትምህርት ቤት እዚያ ይኖሩ ነበር እና መምህራችን በሌሉበት ቀን ዲማ ጊዮርጊስ ታውቁታላችሁ። ግማሾቻችሁ በፍቅር እስከ መቃብር፣ ግማሾቻችሁ በእነ መላከ ብርሃን አድማሱ በእነ አለቃ እያሌው የምታውቁት። መምህራችን በሌሉበት ቀን ይሄን አንዳንድ ቃል እግዚአብሔርን ጠይቃቸዋል። አንድ ቀን ምን አሉ መሰላችሁ? ወደ ደንቢዶሎ ወደ 70 ቤተክርስቲያን ያሰሩ ናቸው። እዚያ አንድ የንስሐ ልጅ ነበረኝ አሉ። ከዚያ ባለሙያ ሚስት አገባና ይህንን መረቅ ስታጠጣው እየወፈረ ወደ ክብነት ተቀየረ። መጨረሻ ከውፍረቱ ቀጥሎ በሽታ መጣ። መጥቶ አባቴ በጸሎቶት ያስቡኝ አለኝ። አይ ለአንተ ጸሎት አያስፈልግም፣ ለአንተ የሚያስፈልግህ ምክር ነው ብዬ ምክሩን በቅኔ ጽፌ በፖስታ ሽጌ ላኩለት እና ለወደፊት በከተማ ለሚኖረው ህብረተሰብ በጾም ሳይሆን በመብል ጤናውን ላጣው ህዝብ ይህንን መስክሩ ብለው ነግረውናል። ልንገራችሁ ይህ ሱባኤ የያዘ ህዝብ ነው መሰል። ክላስ አክቲቪቲ የለው አርምሞ ላይ ነው። እና ምን መሰላችሁ የሚል ባለጸጎች ይኑሩ አይኑሩ አላውቅም። ባለጸጎች በነገራችን ላይ መስኮት ካስገጠሙ በኋላ ብዙ አይታዩም። እንደዚህ ብሎ ነገር የለም። ሰብአ ሰገል ከፋርስ ከባቢሎን የመጡ ሊገብሩለት አይደለም ሊሰግዱለት ነው። እስመ ርኢነ ኮከበ ዚአሁ ወመጻእነ ከመ ንስግድ ሎቱ ነው የሚል ልንሰግድለት እንጂ ምጽዋቱ ቀጥሎ ነው። ቤተ ክርስቲያናችን የምትፈልግ እናንተን ነው። እና ምን ይላል መሰላችሁ? መወድስ ነው እና ቀለል ያለ ነው። ከዚህ ቀደምም የተናገርነው ይመስለኛል። ኦ ባይር በእደ ዚአከ የታይለስላስ ኦ ባይር በእደ ዚአከ ዘትዌስክ ዘልፈ ሕማመ በሕማማዩ በገንዛችሁ ለመፈቀድከ ትዳን እምህማምከ ህሱም ድህረ ጾም ኩለሄ ተሴሰይ በአቅሙ። ለምን አምጣነ በአቅም ዘይሴሰይ ጤና ይረክቦ ያድር በሰላም ቀትልከ ይስመ ይኮነ ዘምስለ ሥጋ ወደም በጾም ወበጸሎት ዓለመ ሥጋ ከተቃወም። ይህን ኃይለ ሥላሴ እማሬ እያሳዩኝ ነው። እስመ ይቤለከ ሊቅ እንበለ ጸሎት ወጾም አልቦ ዘይመዎ ለዓለም በዓለም። ዝክረ ሊቃውንት ላይ ቅኔዋል። ምን ማለት ነው? በግርድፉ የሰው ቅኔ ነው። በግርድፉ ልንገራችሁ።
ኦ ባይል በደዚያ ከዘቱ የስክ ዘልፈ ሕማመ በሕማም በገዛ እጅህ በደዌ ላይ ደዌ የምትጨምር ባለጸጋ ሆይ ለእመ ፈቀድከ ትዳነ ሕማምከ ህሱም ከጽኑ በሽታ ልትድን ከወደድክ ድኅረ ጾም ኩለሄ ተሴሰይ በአጥብ አንደኛ ጾም፣ ሁለተኛ ከጾምክ በኋላ ደግሞ በመጠን ተመገብ። አሁን እዚህ ላይ ነው ዋናው ወራጁ ያለ እዚህ ላይ ይኸውላችሁ። አሁን አዲስ አበባ አንዳንድ ቦታ ብዙ ረሃብ አለ አውቃለሁ። ደግሞ አንዳንድ የሀብታሞች ሀብታምነትና የድሃው ድህነት ባላንስ አያደርግም። አንዳንድ ሀብታሞች ቤት እስከ 9 ከጾሙ በኋላ የሚቀርበው ምሳ ገቢር ተገብሮ የሚችል ነው። ራት 3 ቀን የሚችል ነገር ነው። ድኅረ ጾም ኩለሄ ተሴሰይ በአጥም አንደኛ ጾም፣ ሁለተኛ ከጾምክ በኋላ በመጠን ተመገብ። በነፍስ በስጋ ጤነኛ ትሆናለህ። አምጣነ በአቅም ዘይሴሰይ ጤና ይረክብ ወያድር በሰላም ጤነኛ ትሆናለህ። እንቅልፍ ሰላም ይሆናል። ቱቦ ውስጥ ሲያገሳ የሚያድረው የጨመረ እኮ ነው። ከመጠን በላይ የበላ ወይ የጠጣ ነው። እናንተን አይመለከትም። ስለዚህ ጾም አትብላ የተባለ አዳም አትብላ አለው እግዚአብሔር። ሰይጣን መጥቶ ብላ አለው። ጠቀመው አልጠቀመው? የሞት ሞት ሞተ። በዚህ ልክ የኛ ቤተ ክርስቲያን ታስተምራለች። ሌላኛውን ድምፅ አትስሙ። ነቢያት ከእግዚአብሔር ጋር የተነጋገሩ በጾም በጸሎት ነው። ኦሪት ዘጸአት ምዕራፍ 34 ቁጥር 28 ማስታወሻ የምትይዙ ካላችሁ የታዘዘው የእግዚአብሔር ቁጣ የሚመለሰው በጾም በጸሎት ነው። ትንቢተ ዮናስ ምዕራፍ 1 ቁጥር 7 የጌታ የሥራ መጀመሪያ ስለሆነ ጾም ሰው ሰራሽ ሳይሆን እግዚአብሔር ሰራሽ ነው ብለን እናምናለን። ጾም ማለት ግን እንደነገርኳችሁ ከእንጀራ ብቻ አይደለም። በሁለንተናችን ጾመን የጾምን ሙሉ ዋጋ ማግኘት አለብን። ሰይጣን የሚወጣው በጾም በጸሎት ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ጾሙ ጸልዩ አላለም ኢየሱስ ክርስቶስ ይሉናል እንጂ ይቅርታ። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ አሁንም ልጆቻችሁን አስነብቡ። ከዕለታት አንድ ቀን ኢየሱስ ክርስቶስ በሌለበት አንድ ልጁ የታመመበት ሰው ወደ ሐዋርያት መጣ። መምህራችሁ የት ነው አላቸው። ምንድነው ችግር አሉት። ልጅ ታሞብኝ አምጣውና እንድነዋለን አለ። በኋላ አመጣላቸው። ልቀቅ ቢሉት ቢያደርጉት እምቢ አለ። ሰጋ እንዳውኑ ዝም ብሎ እየለፈለፈ እዚያው እንጆይ እያደረገ አልወጣለ። አሁን ለቀቁ ይላል እንጂ በበነጋው እዚያው ነው የምናገኘው። ምዕመናን ጥቁር ነገር እያያችሁ የምትለፈልፉበት ዘመን አይደለም። ዓመተ ምሕረት ነው። እናንተ የእግዚአብሔር ልጆች ናችሁ። ይተአምሩኑ ከመ ታቦቱ ለእግዚአብሔር አንትሙ ወመንፈሰ እግዚአብሔር ኅዱር ላዕሌክሙ። እሱን ማወቅ ያስፈልጋል። የእግዚአብሔር መንፈስ ቅዱስ ማደሪያ ነኝ፣ ሰይጣን ወድቋል ብላችሁ ለራሳችሁ ስትነግሩት መውደቁ አይቀርም። ያዳነውን አምላክ ትተን የወደቀውን ሰይጣን ደጋግመን ስንነግራችሁ በአይምሯችሁ መሳለው አይቀርም። አንድ ትልቅ ንግግር አንድ ቦታ አየሁ። ወዳጄ ሆይ የደረሰብን መከራ ሁሉ ለአምላክ አትንገረው፣ ይልቁንም ለመከራን የአምላክህን አዳኝነት ንገረው። የኢየሱስ ክርስቶስን ሁሉን ቻይነት ለደረሰብህ መከራ ንገረው እንጂ መከራን እያለቀስክ ለአምላክ አትንገረው። ያውቀዋል፣ ጊዜውን ጠብቆ ያስወግደዋል። በኋላ ቢሉት ቢያደርጉት ሰይጣን እምቢ አለ። ያዘው ልቀቀው ሲባባሉ ኢየሱስ ክርስቶስ መጣ። ልጄ ታሞብኝ ለደቀ መዛሙርት አመጣሁት፣ ማውጣት ተሳናቸው አለው። እስከ ማይዜኑ እቴገሰክሙ አለ ጌታ። ከእናንተ ጋር እስከ መቼ ነው የምኖር? እንዴት አድርጌ ነው የምታገሳችሁ ብሎ ሐዋርያትን ገሰጸና ውጣ አለው። ለዘመናት ልጁን ሲያሰቃየ የነበረው ሰይጣን ወጣ። ክብርና ምስጋና ለአምላካችን ይሁን። እኔ መቼም የማልስማማባቸው ነገሮች አሉ። መልአከ አሜን ጥያቄ ነው፣ ድምዳሜ አይደለም።
ናይት ክለብ ሲጨፍር ያደረ ህዝብ በሰላም እየኖረ ጣዖት የሚያመልክ ህዝብ በሰላም እየኖረ ይህን የመሰለ ወርቅ ህዝብ በረጃጅም ጧፍና በትልልቅ መቁጠሪያ ሲደበደብ እኔ አይገባኝም። ለምን ይደበደባል? ገላጋይ አተን ነው እንጂ ዓለም የደበደበችው ይበቃዋል። በተሰጠው መመሪያ መሰረት ወይ የቅዱሳንን ስም ጠርቶ ወይ በኢየሱስ ክርስቶስ ስም ማስወጣት። ወንድ ከሆነ እንጂ ያዘው ልቀቀው ምን አስፈለገ? ጂምናስቲክ ያሰለጥን ይመስል ይህን ያህል ገላጋይ ያጣ ህዝብ ዓለም የደበደበችው ይበቃዋል። ይህ ህዝብ ከዚያ ሐዋርያት ተሰብስበው ሄደው ኢየሱስ ክርስቶስን ምን አሉት? በይነ ምንት ንሕነ ስእነ አውጽኦቶ ለሰይጣን አሉት። መምህር ለምንድን ነው እኛ ማስወጣት ያቃተን ብለው ሲጠይቁት ጾም አያስፈልጉም ይሉናል እንጂ እንዲህ ጾም ሊያውጁ ዝንቱ ዘመድ እየወጽእ ዘእንበለ በጾም ወበጸሎት አላቸው። አንደኛ በኢያሚኖ ትክሙ አላመናችሁም፣ ሁለተኛ አልጾማችሁም፣ አልጸለያችሁም። በዚህ የተነሳ ሰይጣኑ እምቢ አላችሁ። መምህራን አንድም ብለው ዝንቱ ዘመድ እያወጽእ ይሄ ደካማ ስጋችሁ ካልጾመ ካልጸለየ አጋንንት አያወጣም አላቸው። አጋንንት የሚወጡ በጾም በጸሎት ነው። አጋንንትን ኢንተርቪው ብታደርጓቸው ምን ያደርጋል? እነ አራት አይና የሚባሉ መምህራን ኢንተርቪው ሳይደረጉ ክፍል 1 ክፍል 2 የሰይጣን ደግሞ እኮ ተረጋግቶ ነው የሚናገር። ቡና አይጠጣም ይላል። እስከፈለገ ደግሞ ይደውላል። የዋህ ህዝብ ደግሞ ቡና ይጠጣ። በ2000 ዓመት ይሄን ትደውላለህ እንደ ወደ እኔ ስንት ነገረ መለኮት እያለ ምን ሆነ ነው ለኔ የደወልክ ስለው አይ ሰይጣን አንድ ቦታ አይጠጣም ብሎ። ሰይጣንን ማን ነው ምስክር ሰጪ ያደረገው? ተጠያቂ ያደረገው ማን ነው? ይሄን ያህል ከፍ ከፍ የምናደርገው ለምንድን ነው? ያዳነንን አምላክ ከፍ እናድርግ እንጂ። ሌባም ይታዘባል አለች አንዷ። ጎረቤቷን ሰረቀችና ቤቷ ሄዳ ቁጭ አለች። ከዚያ ሪብላ ስትጮህ የተሰረቀችዋ ባላየ ባልሰማ መጣችና ሌባ አብራ ምን ሆነው ነው አትገል ተሰረኩ። ምን ተሰረኩ? ጨመር ጨመር እያለች ስትናገር አትገሊት የጠፋቦትን ብቻ ይናገሩ። ሌባም ይታዘባል። የጠፋቦትን ብቻ ይናገር። ነውር አይደለም እንዴ? የወሰነችውን ታውቃለች። ክርስቶስ የሞተላትን ቤተ ክርስቲያን በጥንቃቄ ካልሰበክናት ሌባም ይታዘባል። ይታዘቡናል። ጭራ ሰንጣቂዎች ይታዘቡናል። እግዚአብሔር የማያውቃቸው እነሱም እግዚአብሔርን የማያውቁ ተደራጅተው ቤተ ክርስቲያኒቱን ለዓለም ሊሰብኩ ወደፊት መጥተዋል። እግዚአብሔር ያውጣል። ሱባኤ ገብተን ተመካክረን ኃይለ ቃል አውጥተን ካማረብን ስላላመናችሁ፣ ስላልጾማችሁ፣ ስላልጸለያችሁ ሰይጣን አይወጣም አላቸው። ሰይጣን የሚወጣ በጾም በጸሎት ነው ወገኖቼ። አገልጋዮች የሚሾሙ በጾም በጸሎት ነው። ግብረ ሐዋርያት ምዕራፍ 13 ቁጥር 2 ላይ ተጽፏል። የታመሙ ሰዎች በጾም በጸሎት ከመዳን አልፈው ዕድሜ ተጨምሮላቸው የሞትን ቀጠሮ አስቀይረዋል። ሁለተኛ ነገሥት ምዕራፍ 20 ቁጥር 1 እንድታነቡት። ሁለተኛ ነገሥት ምዕራፍ 20 ሕዝቅያስ የእስራኤል ንጉሥ ታመመ። ነቢዩ ኢሳይያስ መጥቶ ትሞታለህ እንጂ አትድንም፣ ቤትህን ስራ አለው። ሕዝቅያስ ቁሞ መጸለይ ሲያቅተው ፊቱን ወደ ምስራቅ ዙሮ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እስራኤልን በቅጡ እስካደርጋቸው ጠላት እንዳይደፍራቸው የንስሐ ዕድሜ ጨምርልኝ ብሎ አለቀሰ። በነቢዩ ኢሳይያስ መሞቱ የተነገረው ንጉሥ ሲነጋ አካባቢ ከእግዚአብሔር እንዲህ የሚል ቃል ሰማ። ሕዝቅያስ ሆይ ጾምህን ጸሎትህን ሰምቻለሁ። ወሰብኩከ 10 ወ5 ክራማተ በዲበ ክራማቲከ የወደድከውን ነገር የምታደርግበት 15 ዓመት ጨምሬልሃለሁ። የሰናክሬም ዕድሜ ነው ይላሉ መምህራን።
የማይነካ ሊነካ የመጣው ሰናክሬም 15 ዓመት ተቆረጠበት። በጾም በጸሎት የበረታው ሕዝቅያስ 15 ዓመት ተጨመረለት። እግዚአብሔርን አመስግኑ። ለወጣቶች አንድ ጥቅስ ጠቅሼ ጨርሻለሁ። ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ ሰለስቱ ደቂቅ ተማርከው ፋርስ ባቢሎን እየኖሩ የትምህርት ዕድል ሰጥቷቸው ናቡከደነጾር ፋርስ ባቢሎን ዩኒቨርሲቲ ውስጥ ሲማሩ ኢየሩሳሌም ሳሉ የሚጾሙት ጾም ደረሰ። ስጋ እየበሉ ነበር ይማሩ የነበረ። አሁን ጾማቸው ሲገባ ጾማችሁን ሻሩና ስጋ ብሉ ተባሉ። እሺ ያሉ አንበላም በሀገራችን ሳለን እንጾመው የነበረው ጾማችን ገብቷል አንበላም አሉ። አሁን ዩኒቨርሲቲ ነኝ ስራ በዝቶብኛል እያልክ እያማኘ እየበላ ዋጋ ያስከፈልከው ወጣት መጥተህ ከሆነ ስርዓታችሁን ያዙ። እናንተ በዚያ በጨለማው ዘመን ሰለስቱ ደቂቅ በፋርስ ባቢሎን ዩኒቨርሲቲ አንበላም። ታዲያ ምን ልስጣችሁ? ጥሬ ስጠለኝ። እነሱ ስጋ ይብሉ ትከሳላችሁ። ከ10 ቀን በኋላ በንጉሱ ፊት አቁመን መጽሐፍ ቅዱስ ላይ ነው ያለ። ጥሬ ሲበሉት የሰነበቱት ሰለስቱ ደቂቅና ጮማ ሲበሉ የቆዩት የባቢሎን ተማሪዎች ናቡከደነጾር ፊት ቆሙ። የማን መልክ አማረ ንገሩኝ? የሰለስቱ ደቂቅ። እግዚአብሔርን አታመሰግኑ ቸርነቱ? አሁን ከተማ የምንበላ ሰዎችና ጾማቸውን ሌሊቱ ሙሉ ሰዓታት ቆሞ የሚያድሩ አባቶች የማኖዝ ይሻላል። ሂሳቡን መስራት እንችላለን። አንትሙ ሰሶ በትጾሙ ይትኩሩ ከመ መደለዋል። በምትጾሙበት ጊዜ እንደ ግብዞች አትጾሙ። እንደ ግብዞች ጾመን ጾማችን ሙሉ እንዳይሆን የሚያደርገን ሰይጣን የተመታ ይሁን። በተረፈ ዕድሜያችን ክርስቲያናዊ ግዴታችንን የምንወጣበት ከግብዝነት ወጥተን በሚገባ ጾመን ሙሉውን የጾም ዋጋ የምናገኝበት ዘመን ያድርግልን። ከበዓሉ በረከት ያሳትፈን። ተረፈ ሌሊቱን መዋዕለ ጾሙን ይባርክልን። ወስብሐት ለእግዚአብሔር።